የገዛ እናቱን ለመጥራት ተጠቅመዋል ሲሉን እኔ በበኩሌ ይህንን ለማመን አልችልም። ሴተኛ አዳሪን በምትጠሩበት አጠራር እናታችሁን ትጠሯታላችሁ? እናንተ አይሁዶች በቋንቋችሁ እናታችሁን የምትጠሩበት ቃል የላችሁምን? የሚለውን ማለቴ ነው። በአረብኛም ሆነ በኢብራይስጥ እናትን የሚገልጸው ቃል በእንግሊዝኛ ማዘር፣ በጉጅራት ማ፣ በኡርዱ ማ ወይንም አማ። እያንዳንዱ ህዝብ አፍሪካውያን ሳይቀሩ ለእናታቸው ማማ የሚል ቃል አላቸው። እያንዳንዱ ቋንቋ ሰዎች እናቶቻቸውን በአክብሮት ለመጥራት የሚገለገሉበት ቃል ነው። አንቺ ሴት የሚለው ግን የሚሰቀጥጥ ቃል። እናንተም ሆናችሁ ሌላ ማንም እናቱን አንቺ ሴት እያለ የሚጠራ እሱ ራሱ ባለጌ ካልሆነ በስተቀር ይህን የሚል የሰው ዘር አይገኝም። እናንተ ደግሞ ይህን እናታችሁን እንደዚያ ብላችሁ የምትጠሩ አረመኔና ዋልጌ ሰዎች አይደላችሁም። ኢየሱስም በፍጹም እንዲህ አይነት ቋንቋ ሊጠቀም አይችልም። በፍጹም። በተቃራኒው ኢየሱስ ሊል የሚችለውንና ያለውን እንመልከት። ኢየሱስ እናታችሁንና አባታችሁን አክብሩ ብሏል። እነዚህ እናታችሁንና አባታችሁን አክብሯቸው የሚሉት ቃላቶች የኢየሱስ ትክክለኛ ቃላቶች ናቸው። ይሄ ብቻም አይደለም። ኢየሱስ ያ እሱ አባቱን ወይንም እናቱን ክብር የሚያሳጣ ሰው ያ ሰው በድንጋይ ተወግሮ ይገደል ብሏል። ይህ ሰው መሞት አለበት፣ ግደሉት ብሎ የተናገረው ኢየሱስ እሱ ራሱ እናቱን አንቺ ሴት ብሎ ይጠራታል ብላችሁ ታምናላችሁ? እኔ እመሰክርለታለሁ ኢየሱስ እንደዚህ ሊል አይችልም። ቁርአን ኢየሱስ ምን ያህል ጨዋ ሰው እንደነበረ እንዲህ በማለት መስክሮለታል። በመርየም ምዕራፍ አንቀጽ 32 ላይ ኢየሱስ ስለራሱ የተናገረው ለወላጆች መልካም መዋልም አዞኛል፣ አመፀኛና እድለቢስም አላደረገኝም ማለቱን ይነግረናል። ኢየሱስ እናቱን አንቺ ሴት የሚል ነብይ አይደለም። እነዚያን ሁለት ቃላቶች መጽሐፍ ቅዱስ ውስጥ ማን እንደሰገሰጋቸው ነው ያላውቀው። ቀደም ብለን ወደ ተጠቀስነው በመጽሐፍ ቅዱስ መሰረት የመጀመሪያው የኢየሱስ ተአምር ተብሎ ወደ ተጠቀሰው የወይን ጠጅ ታሪክ ስንመለስ ኢየሱስ እናቱ ስላሳመነችው ውሃን ወደ ወይን ጠጅ ሊለውጥ ችሏል። ክርስቲያኖች የሚነግሩን ይሄን ነው። በዮሐንስ ወንጌል ምዕራፍ 2 በቃና ገሊላ ሰርግ ላይ ውሃን ወደ ወይን ጠጅ መለሰ። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ተብሎ ተጽፏል። እንግዲህ ከዚያን ዘመን ጀምሮ ወይን ጠጅ መጠጥ በክርስቲያኑ ዓለም እንደ ውሃ መፍሰስ ጀመረ። ይህ ነው የሆነው። በክርስቲያኑ ዓለም ለምሳሌ በአሜሪካ ብቻ 45 ሚሊዮን የአልኮል ሱሰኞች ይገኛሉ። አስቡት፣ 45 ሚሊዮን የአልኮል ሱሰኞች። እነዚህን ሱሰኞች የአገሬው ህዝብ ምን ብለው እንደሚጠሯቸው ታውቃላችሁ? ፕሮብሌም ድሪንከርስ ይሏቸዋል። እየቀለድኩ አይደለም። እያንዳንዱ ሀገር የራሱን ሰካራሞች የሚያሞካሽበት ፌዘኛ ስሞች አሉት። ፕሮብሌም ድሪንከርስ ቄንጠኛ ስም አይደለም፣ ሌሎችም አሉ። ታዲያ ተጠንቀቁ። ሰካራም ማለት አይፈቀድ። ፕሮብሌም ድሪንከርስ መጠጥን የሚያስቸግሩ እንላቸዋለን፣ ወይንም አልኮሆሊክስ የአልኮል ህሙማን አይነት ጨዋ ስሞች እንጂ ሰካራም ምናምን ማለት አይቻልም። መጠጥ እንደ ውሃ በመፍሰስ ክርስቲያናዊውን ዓለም ያጥለቀለቀው በዚህ መልኩ ነበር። እንግዲህ የኢየሱስ የመጀመሪያው መልእክት በመጽሐፍ ቅዱስ አስተምህሮት ተአምር ይህ ነበር። በቁርአን ኢየሱስ ያከናወነው የመጀመሪያ ምልክት ወይንም ተአምር በሱረቱል መርየም ምዕራፍ 19 ውስጥ የተጠቀሰው ነው። በነገራችን ላይ በቁርአን ውስጥ የመርየም ምዕራፍ የሚባል ለማርያም የተሰየመ ራሱን የቻለ ምዕራፍ እንዳለ ታውቃላችሁ? ማርያም የመሐመድ እናት ሆና ነው? አይደለም። የማርያም ምዕራፍ ሲል ቁርአን የኢየሱስ እናት በሆነችው ማርያም የሚጠራ ምዕራፍ በቁርአን ውስጥ ይገኛል ማለት ነው። ስለሷ ክብር በቁርአን ውስጥ መርየም ምዕራፍ የሚባል ተካቶ ይገኛል። የዚህ አይነት የላቀ አክብሮት የዚህ አይነት ክብር በመጽሐፍ ቅዱስ ውስጥ እንደሌለስ ታውቃላችሁ? ይሄ የምታዩት 66ቱን መጽሐፍ የያዘው የኪንግ ጄምስ የመጽሐፍ ቅዱስ ቨርዥን ነው። ፕሮቴስታንቶች የሚጠቀሙት መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ በዘፍጥረት ይጀምርና
ዘጸአት ዘሌዋውያን ዘሁልቁ ዘዳግም ብላብላብላ ይልና ማቴዎስ ማርቆስ ሉቃስ ዮሐንስ ጳውሎስ እያለ ይቀጥላል መርየም ከነዚህ ሰዎች ዝርዝር ውስጥ የለችም መርየም ይህ ማዕረግ አልተሰጣትም በሮማ ካቶሊኮች መጽሐፍ ቅዱስም ውስጥም እንዲሁ ማርያም ከአንዳቸው ስያሜ ውስጥ የለችም በቁርአን ግን ሱራ መርየም የማርያም ምዕራፍ በሚል አንድ ሙሉ ምዕራፍ ተሰይሞላታል በዚሁ ምዕራፍ አንቀጽ 22 ሕፃኑ ከተጸነሰ በኋላ ጉዳዩ በጣም ልዩና እንግዳ ነገር በመሆኑ መርየም ጽንሱን ተሸክማም ሩቅ ወደ ሆነ ስፍራ መገለሏን ይጠቅሳል ሕፃኑ እንደተወለደ ግን ጫቅላውን በቅፏ ይዛ ወደ መንደሪቱ ተመለሰች መርየም ወደ መንደሪቷ ስትመለስ የገጠማትን ሁኔታ ቁርአን እንዲህ ይገልጸዋል ፈአተት ቢሂ ቀውመሃ ተሕሚሉሁ ልጁን በቅፏ ተሸክማም ወደ ወገኖቿ መጣች ቃሉ እነርሱም አሏት ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ እነርሱም አሏት መርየም ሆይ እንግዳ ነገር ፈጸምሽ ሰዎቹ በመርየም ሁኔታ እጅግ ተደናገጡ ተገረሙ በእኛ በሙስሊሞች እምነት እንደምናውቀው ማርያም ገና አላገባችም ነበር ይሄ ዮሴፍ የሚባል አናጢ የማርያም እጮኛ እንደነበረ የሚነገርለት ሰው በቁርአንና በእስላም ዕውቅና የለውም ቁርአን ስለሱ የጠቀሰው ነገር የለም ስለዚህ ዘመዶቿ በመርየም ጉዳይ በመበሳጨት መርየም ሆይ እንግዳ ነገር ፈጸምሽ ያ ኡኽታ ሃሩን የሃሩን እህት ሆይ አባትሽ ክፉ ሰው አልነበረም እናትሽም ዝሙት ፈጻሚ አልነበረችም አንቺን ምን አገኘሽ አሉ እንዴት ይህን ዲቃላ ወደዚህ ዓለም ታመጫለሽ እያሏት እኛ አንቺ እንዳላገባሽና ባል እንደሌለሽ እናውቃለን አባትሽ የተከበሩ ሰው ነበሩ አመጣጥሽ ከተከበረ አባት ቅድማያት ሆኖ ሳለ እናትሽ ጨዋና ጭምት ሴት ሆነው ሳለ ባል ሳታገቢ ዲቃላ እንዴት ትወልጃለሽ ታዲያ ማርያም ለከበባት ህዝብ አያችሁ እኔ ይሄን ልጅ የጸነስኩትና የወለድኩት የሆነ መለኮታዊ ድምጽ ከሰማይ ከሰማሁ በኋላ ነው ብትላቸው እነዚያ እሳት ለብሰው እሳት ጎርሰው የሚያናግሯት ሰዎች ይህን ታሪክ ሊሰሟትና ሊያደምጧት ጆሮ ይሰጧት ነበር የሷን ገለጻና ማብራሪያ ሊያምኗት ይችሉ ነበር በዚህ እርጋታና ስሜት ውስጥ ስለነበሩ በፍጹም እናንተ ራሳችሁ በጣም የምትወዷት እንደው ጨዋ ኢማንተኛና ጭምት የሆነች የገዛ እህታችሁ ከዕለታት አንድ ቀን ለአንዳችሁ እምወድህ ወንድሜ የሆነ ነገር ልነግርህ ፈልጌ ነበር ታውቃለህ ሰሞኑን የሆነ ድምጽ ደጋግሜ ከሰማይ እየጠራኝ ነበረ ከዚያ በቃ አሁን ጸንሻለሁ ይገርማል እንዲህ ያደረገኝ ነገር ራሱ ቅዱስ መንፈስ መሆን አለበት እየደጋገመ ከሰማይ ይጠራኝ ነበር አሁን ሳየው በሆዴ ቅሪት ይዣለሁ ጽንሶም የራሱ ነው ብትላችሁ ይህችን እህታችሁን ታምኗታላችሁ ወይንም እንበልና አባታችሁ አገር በሌለበት ወቅት እናታችሁ ልጄ እንደው የሆነ ነገር ላጫውትህ እፈልጋለሁ ለማንም እንዳትናገር አየህ ሰሞኑን ስለ አንተ በቅርቡ መሞት ህልም እያየሁኝ ነበር ይህን ህልም ተከትሎም ያለ ልጅ እንዳልቀር ይመስለኛል በዚሁ መናም በሆዴ ልጅ ይዣለሁ ምን ትላለህ ብትላችሁ እናታችሁም ሆነች እህታችሁ ይህን ቢሏችሁ ታምናችኋላችሁ your sister መርየምን በተመለከተስ አይሁዶች አባት ስለሌለው ልጅ እሷ የምትሰጣቸውን ገለጻ ለማመን ፍላጎት የሚኖራቸው ይመስላችኋል በፍጹም እንግዲህ ምን መላ ነበራት ምንስ ምላሽ ነበራት ቁርአን በዚያች ቀውጢ ወቅት የተከሰተውን ሲተርክልን እሷም ወደ ልጁ አመለከተች በማለት ሕፃኑን እንዲያናግሩት እንዲጠይቁት ጠቆመቻቸው ሕፃኑ ተራ ሕፃን እንዳልሆነ መርየም ታውቃለችና እሱን አናግሩት አለቻቸው ወገኖቿ ግን እያፌዙባት ከአንቀልባ ውስጥ ያለን ሕፃን እንዴት እናናግራለን አሉ እንዴት ነው ገና ነፍሱን ያላወቀ ሕፃን የምናናግረው በቀልዱን ታይና እኛ እየጠየቅን ያለነው አንቺን ራስሽን ነውና ሐቁን አውጪ ያሏት ያኔ ነው እንግዲህ ማርያም ረዳት ባጣችበት ወቅት በአላህ ተአምር ኢየሱስ ከአንቀልባ ውስጥ ሆኖ መናገር የጀመረው قال إني عبد الله እኔ የአላህ ባሪያ ነኝ የአላህ መልእክተኛ ነኝ አታኒ الكتاب መጽሐፍንም ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል ኢየሱስ ገና ከልደቱ በአንቀልባ ሆኖ እናቱን ከወቃሾቹ ታደጋት
ኢየሱስ ይህን በማድረግ እናቱን በአደገኛ ወንጀልና ኃጢአት ለመወንጀል ያሰፈሰፉ ሰዎችን አሳፍሮ በመመለስ ለእናቱ ደረሰላት። በቁርአን የኢየሱስ የመጀመሪያው ምልክትና ተአምር ይሄ ነበር። አሁን ለእናንተ ምለው ኢየሱስ ውሃን እንዴት ወደ ወይን ጠጅ እንደመለሰ የሚያወራውን የኢየሱስ የመጀመሪያ ተአምር ወይም ምልክት ነው የተባለውን ያኛውን ተአምር ወይንስ ኢየሱስ በአንቀልባ ውስጥ ሆኖ እንዴት እናቱን ከሐሰተኛ ወንጃዮች እንዳዳነ የሚያስረዳውን ይሄኛውን ተአምር ነው የምትመርጡት? ከሁለቱ የፈለጋችሁትን መምረጥ ምርጫው የራሳችሁ ነው። እኛ ሙስሊሞች ለእናንተ ሐቁን የማቅረብ ኃላፊነት ብቻ ነው ያለብን። መቀበል አለመቀበል የእናንተ ምርጫ ነው። እንግዲህ ይህ እኛ ስለ ኢየሱስ ያለን እምነትና ግንዛቤ ነው። እኛ ኢየሱስ በዕብራይስጥ መሳያ የተባለው መሲህ እንደሆነ እናምናለን። ይህን የሚለው ቁርአን ነው። በምዕራፍ 3 አንቀጽ 45 አምላክ በዚህ አንቀጽ ውስጥ إذ قالت الملائكة يا مريم إن الله يبشرك بكلمة منه الله كرسو بهون قال يا بسرشال اسمه المسيح ክርስቶስ በሚል ስያሜ በሚጠራ ይለናል። እኛ ሙስሊሞች እሱ ኢየሱስ ክርስቶስ መሆኑን በሚገባ እናምናለን። ሌላ ክርስቶስም የለን ነበረን እንዴ? በፍጹም። ቁርአን እኮ ነው ኢየሱስ اسمه المسيح ስሙም መሲህ ተብሎ በሚጠራ እያለን ያለው። አዎ መሲህ ኢየሱስ እሱ ክርስቶስ ወደሚለው የተተረጎመው ነው። መጽሐፍ ቅዱስም በዚህ ጉዳይ የሚለው አለው። እውነተኛ ነብይን ከሐሰተኛ ነብይ እንዴት መለየት እንደምንችል መጽሐፍ ቅዱስ ያስቀመጠው መለያ ዘዴ አለ። በመጀመሪያይቱ የሐዋርያ ዮሐንስ መልእክት ውስጥ ይህ ተመልክቷል። በነገራችን ላይ የዮሐንስ ወንጌል የሚባለው ከሐዋርያው ዮሐንስ መልእክት ሁለቱ ጋር የተለያዩ መጽሐፍት መሆናቸውን እወቁ። በመጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 4 ቁጥር 1 እንዲህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋል። ይህን ከክርስቲያኖቹ መጽሐፍ ቅዱስ ውስጥ እያነበብኩኝ ነው። ከዮሐንስ መልእክት ምዕራፍ 4 ቁጥር 1 ኢየሱስ እናንተ ወዳጆች ሆይ በተለያየ ስም የሚቀርባችሁን ሁሉ አትመኑ፣ እነዚህ አይነቶቹን እንዲህ ነው እንዲያ ነው የሚሏችሁን አትቀበሉ፣ አጣሩ ነው። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ ተብሎ ተጽፏል። ሐሰተኛ መንፈስ ሐሰተኛ ነቢይ ነው። እውነተኛ መንፈስ እውነተኛ ነቢይ ነው። በዚህ ጥቅስ ውስጥ መንፈስ የሚለውና ነቢይ የሚለው ቃል አንድ ላይ ተቀያይረው አንድ ነገር ለማመልከት አገልግለዋል። ጥያቄው እውነተኛ ነቢይ ከሐሰተኛው ነቢይ እንዴት መለየት ይቻላል የሚለው ነው። እነዚህን ለመለየት እንግዲህ እውነተኛ ነቢይ እውነተኛ መንፈስ ያለው ነው፣ ሐሰተኛው ነቢይ ሐሰተኛ መንፈስ ያለው ነው የተባለው። የእግዚአብሔርን መንፈስ ከሐሰተኛው መንፈስ እንዴት ለይተን እናውቃለን ለሚለው መጽሐፍ ቅዱስ እዚያው ምዕራፍ ቁጥር 2 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ተብሏል። ይህን የሚለው የራሳችሁ መጽሐፍ ቅዱስ እንደሆነ ወቁ። መጽሐፍ ቅዱስ እሱ ኢየሱስ በሥጋ እንደመጣ ሥጋ ለብሶ የተወለደ አካል ያለው በምድር ላይ የተወለደ ይህን ያለ እሱ እውነተኛ ነቢይ ነው እያለን ኢየሱስ ከአምላክ የተላከ መሲህ ነው የሚለውን መንፈስ እንግዲህ እንዲህ የሚለውን ነቢይ ተቀበሉት እየተባላችሁ ነው። እናንተ ክርስቲያኖች ይህን ከተባላችሁ መሐመድ ይህን መስክረዋልና እናንተ ለመሐመድ ለምን አትመሰክሩም? መሐመድ እንዲህ ብለው ስለመሰከሩ ብቻ ሳይሆን በዓለም ላይ ያሉ ከ1 ቢሊዮን 200 ሚሊዮን የሚበልጡ ሙስሊሞች ሁላችንም 100% ኢየሱስ በተአምራዊ መንገድ እንደተወለደ እሱ መሲህ ክርስቶስ መሆኑን እሱ በአምላክ ፈቃድ ለሙታን መልሶ ነፍስ የሰጠ አይነ ስውራን ሆነው የተወለዱትንና የማይድኑ እንደ ለምጥ ያሉ ህመሞችን በአምላክ ፈቃድ እንደፈወሰ የምናምነን። ይህን ሁሉ ያመንንና እየተቀበልን ነው እንግዲህ ጸረ ክርስቶስ የምትሉን። እንደዚህም ቢሉን አሁንም ልናስተምራቸው ይበልጥ ልናሳውቃቸው ነው ከኛ የሚጠበቀው። ግን ደግሞ እነርሱን ከማስተማራችን አስቀድመን ራሳችንን ማወቅ አለብን። ለዚህ ደግሞ ሁላችንም ይህ ቅዱስ ቁርአን ሊኖረን ይገባናል። ልናጠናውና ልናነበው የግድ ይላል። ከአንድ ቅጂ በላይ ካላችሁ ደግሞ ሳታወላውሉ ለክርስቲያን ጎረቤቶቻችሁ ስጧቸው። ወላሂ ስጧቸው።
አሳዩአቸው በዚህ መጽሐፍ ውስጥ ምን እንዳለ ሊያውቁ ኃላፊነትና ግዴታ አለባችሁ ለጎረቤቶቻችሁ ብቻ አይደለም ለአሰሪዎቻችሁ ለሰራተኞቻችሁ ለጓደኞቻችሁ አበርክቱላችሁ ታዲያ ቁርአንን ለነርሱ ስትሰጡ ቁርአንን ለማንበብ ንጹህ መሆን እንደሚያስፈልግ ቁርአንን ለማንበብ በእስላም የተቀመጡትን ስነ ስርዓቶች ንገሯቸው ደግሜ ነግራችኋለሁ ይህን ቁርአን ለነሱ ለማያውቁት ከመስጠት ወደ ኋላ አትበሉ የተቀረው ሥራ የአላህ ኃላፊነት ይሆናል አላህ በእዝነቱ የነዚህን ህዝቦች ልብና አእምሮ ለእውነቱ እንዲከፍትላቸው እንማጸነዋለን ቁርአን የአላህ ቃል ነውና አላህ እንዲመራቸው ምክንያት ልትሆኑ ትችላላችሁ አላህ ወደ ቀጥተኛው መንገድ እንዲመራቸውም አላህን እለምንላቸዋለሁ ከአላህ የተሻለ ረዳት የለምና وآخر دعوانا الحمد لله رب العالمين ሼክ አህመድ ዲዳትን እናመሰግናቸዋለን አሁን የጥያቄና መልስ ዙር ላይ ደርሰናል ከዚያ በፊት ግን ጥያቄ ለመጠየቅ የምትፈልጉ ሰዎች የሚከተሉትን ቀላል መመሪያዎች እንድታከብሩልን እንጠይቃለን ጥያቄ ለመጠየቅ ለምትፈልጉ ሴቶች እህቶቻችን እዚህ ታች ያለው ማይክ ተዘጋጅቶላችኋል ስለዚህ ጥያቄዎች ከማይኩ ኋላ በመሰለፍ ተራችሁን እየጠበቃችሁ ጥያቄዎቻችሁን ለማቅረብ ትችላላችሁ እዚያ ጋር ማይክ ተዘጋጅቶላችኋል እናንተም ከማይኩ አጠገብ በመሰለፍ ተራችሁን እየጠበቃችሁ ጥያቄዎቻችሁን ማቅረብ ትችላላችሁ ጥያቄዎችን ለመጠየቅ የተቀመጡ መመሪያዎች በጣም ቀላል ናቸው እናንተ እንዲመለስላችሁ የምትሹትን ጥያቄ ለኔ ታቀርባላችሁ እኔ ደግሞ ወደ ሸሁ አስተላልፋለሁ ጥያቄዎችን እንድትጠይቁ የምናበረታታ ሲሆን በተለይ ክርስቲያኖች ጉዳዩ በዋናነት እናንተን ስለሚመለከት ብዙ ጥያቄዎች እንደምትጠይቁ እንጠብቃለን ጥያቄዎች ጥያቄዎቻችሁን ዋናውን አብይ ርዕስ የሚመለከቱ ወሳኝ ጥያቄዎች ለማድረግ ሞክሩ የዛሬው የሼህ አህመድ ትምህርት ስለተጠናቀቀ ጥያቄ ከመጠየቅ በስተቀር ሌላ ትምህርት ለመስጠት ወይም ንግግር ማድረግን የማናስተናግድ መሆናችንን ላሳስበው እወዳለሁ ትምህርት ለመስጠትና ለመወያየት የሚፈልግ ሰው ካለ ለዚሁ ጉዳይ ወደ ተዘጋጀው የሚቀጥለው ክፍል መሄድ የሚችል መሆኑን በአክብሮት ለመግለጽ እወዳለሁ እሺ ወንድሜ የመጀመሪያውን ጥያቄ ማቅረብ ትችላለህ السلام عليكم إبراهيم فهمي ይባላለሁ ሼህ አህመድ ዲዳትን ለመጠየቅ የፈለኩት ቁርአንን ለማወቅ አረብኛ ቋንቋን አስቀድሞ መገንዘብ ያስፈልጋል ወይ የሚለው ነው ለጥያቄ መነሻ የሆነኝ አንድ በቅርቡ የሰለመ አውስትራሊያዊ ወንድሜ አለ ይህ ጓደኛዬ ቁርአንን ለማጥናት ፈልጎ ምን ማድረግ እንዳለበት ሲጠይቀኝ መጀመሪያ አረብኛ ቋንቋን ለማወቅ ከመነሳቱ በፊት ቀላሉ መንገድ የአረብኛና እንግሊዝኛ የቁርአን ትርጉም ቢያጠና እንደሚቀለው ነገርኩት ቁርአንን ለማንበብና ለመረዳት ይህ ጓደኛዬ ምን ቢያደርግ ነው የሚመረጠው በዚህ ነጥብ ላይ ማብራሪያ እንዲሰጡኝ እፈልጋለሁ አመሰግናለሁ አስቀድሜ ለነግራችሁ የምፈልገው ነገር እኔ ራሴ የአረብኛ ቋንቋን እንደማላውቅ ነው ከጥቂት የአረብኛ ቃላት በስተቀር ቋንቋውን አልችለውም ለምሳሌ ከአረቦች ጋር ሲሆን ውሃ ፈልጌ ከሆነ ለምሳሌ ሞያ ማ የሚለውን ቃል ውሃ መሆኑን ስለማውቅ ይህን ስላቸው ውሃ እንደፈለኩ ስለሚገባቸው ያመጡልኛል ከዚህ ባለፈ ግን በአረብኛው ውሃ ፈልጋለሁ ወይንም አንድ ብርጭቆ ውሃ ማግኘት ይችላልው ወይ ብዬ በሙሉ አረፍተ ነገር መጠየቅ አልችልም ከዚህ በተጨማሪ መሰረታዊ የመግባቢያ ሐረጎችን ለምሳሌ አረቡ كيف حالك ቢላይ አልহামዱሊላህ ማለት አያክተኝም የአረብኛ ችሎታዬ ግን እዚያው ያበቃል ግን ደግሞ ተመልከቱ አረብኛን አለማወቄ እስላምን ከመገንዘብ አላገደኝም እኔ ቁርአንን የማጠናው በእንግሊዝኛው ትርጉሙ በኩል ነው ከቁርአን በአረብኛ እየቀራሁ የእንግሊዝኛ ትርጉሙን ስነግራችሁ አረብኛ ቋንቋን ችዬ ሳይሆን የአረብኛው ቁርአን አንቀጾችን ከተዛማጅ ትርጉማቸው ጋር በማጥናት ላይ ተመርኩዤ ነው ቀደም ብዬ እህቶቻችን የቁርአን አንቀጾች ከነትርጉማቸው እንዲያጠኑና እንዲሸመድዱ ስመክራቸው እንደነበረ ታስታውሳላችሁ እኔ ሰዎችን የምመክረው በመጀመሪያ ራሴ የማደርገውን ነው የቁርአን አንቀጾቹን ከነትርጉማቸው አጠናቸዋለሁ ለምሳሌ ወላ ተቁሉ ثلاثه ስላሴ አለ አትበሉ አረብኛን አላውቅም
ግን ይህ አንቀጽ ስለምን እንደሚናገር ከነትርጉሙ ይዘዋለሁ እሸመድደዋለሁ ኢነሁ ኸይረን ለኩም ለእናንተ የተሻለ ነው በላቸው ኢነላሃ ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ብትሉ እሱ አንድም ነው ሶስትም ነው ከማለት ይሻላችኋል የሚለውንና ሌሎችንም እንዲሁ ጎን ለጎን አጠናቸዋለሁ ስለዚህ አንዳንዶቻችሁ ምናልባት ይህ ሰው የአረብኛና የእንግሊዝኛ ቋንቋ ምሁር ነው ብላችሁ ከሆነ ተሳስታችኋል በዚህ መልኩ ነው ስራዬን የምሰራው እኔም በሆን ከንግግሬ ለመገመት እንደምትችሉት አረብኛን የማላውቅ ሰለምቴ ነኝ አረብኛን አለመቻሌ ግን እስላማዊ ጥሪ እንዳይደርሰኝ አላገደኝም አረብኛ ባልችልም እስላም ውብ የሆነ ሃይማኖት መሆኑን ለማወቅ ችያለሁ የሚቀጥለው ጥያቄ ከእህታችን ይሆናል እኔም በመስለም ነው እስልምናን የተቀበልኩት የመጣሁት ከአንድ የአረብ ሀገር ነው ከክርስቲያኖች ጋር ስንወያይ ሁሉ ጊዜ እንደመከራከር የሚያቀርቡት አንድ አንቀጽ አለ ይህም ኢየሱስ በቁርአን ውስጥ ሰላሙን አለየ የውመ ወሊድቱ ወየውመ አሙቱ ወየውመ አብዓቱ ሐያ ይህ በኢየሱስ በተወለድኩበትም በመሞትበትም እንዲሁም በሞት በመቀሰቀስበትም ቀን ሰላም በእኔ ላይ ነው ብሏል የሚለውን ይጠቅሳሉ ይህ ለትንሳኤ ምክንያት የሚያደርጉት ጉዳይም ነው ይህን ክርክራቸውን በምን መልኩ ነው መመለስ ያለብን አመሰግናለሁ So when did he die and that's what they argument about all the time thank you አንድ አኒሽ ሹሩሽ የሚባል ፍልስጤማዊ ክርስቲያን ሚሽነሪ አለ ይሄ ሰባኪ ታዲያ ይህንኑ ጥያቄ ለንደን በሚገኘው ሮያል አልበርት አዳራሽ አቅርቦልኝ ነበር ይሄ ሰባኪ በዘር አረብ ነው እንደ አረባዊነቱም በአረብኛ ቋንቋ ችሎታው ጉራ የሚነዛ ሰው ነበር እኔ ደግሞ አረብ አይደለሁም እኔ ሂንዲ ነኝ በዘሬ ከሙስሊም ወላጆች ውስጥ ተወልጄ በትርጉም በኩል ይህን መጽሐፍ ቁርአን ለመገንዘብና ለማጥናት ስለቻል በዚሁ ዳዕዋ ላይ ተሰማርቼ እምችለውንና እምገነዘበውን የአቅሜን እስላማዊ ጥሪ በማስተላለፍ ላይ ያለው ሰው ነው ታዲያ ይሄ ክርስቲያን ሚሽነሪ በዘር ደግሞ አረብ የሆነ ሰው እንዲህ በማለት real Arab does it contradict itself in as much as it says salamun alayya yawma wulidtu wa yawma amutu wa yawma ab'athu hayya እንግዲህ እሱ የጠየቀ ያለው ቁርአን ኢየሱስ በተወለድኩበት ቀንም በሞትኩበት ቀንም እንደገና በመቀሰቀስበት ቀንም ሰላም በእኔ ላይ ነው ብሏልና የኢየሱስ መሞት መሰቀል በቁርአን ውስጥ ተጠቅሷል ሚስተር ዲዳት አንተ ምን ልትለን ነው አለኝ እኔ እንደሱ አረብኛ ተናጋሪ ባልሆንም እነዚህን ጥቂት ቃላቶች ግን ጠንቅቄ የማውቅ ነኝ እንዲህ አልኩት ሽሩሽ ሆይ ለምን ቁርአናዊውን አንቀጽ አዛብተህ ትተረጉማለህ ቁርአን so peace is on me Jesus says wa salamun alayya yawma wulidtu ኢየሱስ በመወለድበትም ቀን ሰላም በእኔ ላይ ይሆናል ብሏል በመሞትበትም ቀን ኢየሱስ በመሞትኩበትም ቀን አላለም በመሞትበትም ቀን ነው ያለው በመሞትበት የሚለው ቃል እንግዲህ ያለፈን ጊዜ ሳይሆን የመጪውን የወደፊት ጊዜን የሚያመለክት ቃል እንዲሁም እንደገና ከሞት በመቀሰቀስበት ቀንም ሰላም በእኔ ላይ ይሆናል ነው ያለው ትክክለኛው ትርጉምም ይሄው እህታችን ለጥያቄሽ እናመሰግናለን እህቶቻችንም ሆነ ክርስቲያን ተጋባዦቻችን ጥያቄ ለመጠየቅ ይበልጥ ተደፋፈሩ እያልኩኝ የሚቀጥለውን እድል እዚያ ለሚታየኝ ወንድሜ እሰጣለሁ እሺ ወንድሜ አሰላሙ አለይኩም ለንግግሮ በጣም አመሰግናለሁ ኢየሱስ በኢስላም በሚል ርዕስ ከዚህ በፊት ባደረጉት ንግግሮቹ ውስጥ ሙስሊሞች የኢየሱስን አስተምህሮትና መመሪያዎች የሚከተሉና የሚተገብሩ እንደሆኑ ገልጸዋል እኔ አሁን ላነሳ የፈለኩት ከዚህ በፊት እርሶ ሲያብራሩ ያልተሰማሁትን የመጽሐፍ ቅዱስ ጥቅስ ይሆናል ማመንዘርን በማውገዝ ኢየሱስ ቀኝ ዓይንህም ብታሰናክልህ አውጥተህ ካንተ ጣላት ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና ቀኝ እጅህም ብታሰናክልህ ቆርጠህ ካንተ ጣላት ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና ማለቱ ተጠቅሷል ታዲያ ኢየሱስ ዝሙትን እንዲህ ያለ በማውገዝ ላይ ሳለ ክርስቲያን ቀሳውስት በህፃናት ላይ ሳይቀር ወሲባዊ ጥቃት እያደረሱ ያሉት ለምንድን ነው
አየ ወንድሜ ልጄ በሐቅ የተመለከትን እንደሆነ ክርስቲያኖች መጽሐፍ ቅዱስ የአምላክ ቃል መሆን ከልባቸው አያምኑ እነርሱ የሚመስላቸው መጽሐፍ ቅዱስ ውስጥ ያለ ነገር ሁሉ እዚያ የሰፈረው እንዲተገበር ሳይሆን ለጌጥ ምስጢራትን ለመፍጠር ብቻ እንደሆነ ያስባሉ ለዚህም ነው ኢየሱስ የተናገረውን ክርስቲያኖች ለመቀበልና ለመተግበር ዝግጁ የማይሆኑት ኢየሱስ የተናገረውን አንተ በሚያምር አገባብ አስቀምጠዋል ኢየሱስ በርግጥ እንደዚህም ብሎ ነበር ትናንሽ ልጆችን በየትኛው መልኩ ብታባልጓቸው በማለት ይህን ያደረገ ሰው መገደል እንዳለበት ተናግሯል በአሁኑ ዘመን ግን ሊቀጳጳሳትን ጨምሮ በርካታ ቀሳውስት ህፃናትን በማነወራቸው በአሜሪካ ውስጥ በፍርድ ቤት ተከሰው የፍርድ ሂደታቸውን በመከታተል ላይ ይገኛሉ ህፃናቱን ቤተሰቦቻቸው ቀሳውስቱ ላደረሱት ወሲባዊ ጥቃት እስከ $500 ሚሊዮን ካሳ እንዲከፍሉ በፍርድ ቤት እየተከራከሩ እስከዚህ ምዕተ ዓመት መጨረሻ የካሳ ጥያቄው $1 ቢሊዮን ይደርሳል ተብሎ ይጠበቃል ይህ ሁሉ የሆነው ቀሳውስቱ ወደ ቤተክርስቲያን የሚመጡ ህፃናትን እዚያው ቤተክርስቲያን ውስጥ አግባብተውና አታለው ግብረ ሰዶማዊ የወሲብ ጥቃት ስለፈጸሙባቸው ነው እውነት እንነጋገር ከተባለ ክርስቲያኖች በኢየሱስ አስተምህሮት አያምኑበትም እየተገበሩትም አይደለም አዎ ኢየሱስ ወደ ዝሙት የሚጣራ አይንን አውጥተህ ከአንተ ጣላት ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና ብሏል ኢየሱስ አታመንዝር እንደተባለ ሰምታችኋል እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ሲል ምን ይያላችሁ እንደሆነ ታውቃላችሁ ዝሙትን በአካል መፈጸም አይደለም ሚስቱ ያልሆነችን ሴት መመልከት ወንጀለኛ እንደሚያደርግ እያሳሰበ ምክንያቱም አንድ ይሁዲ በዝሙት ወንጀለኛ የሚደረገው ዝሙትን በቀጥታ ከፈጸመ ነው ለዚህ ወንጀልም በብሉይ ኪዳን የተቀመጠው ቅጣት ዝሙተኛውን በድንጋይ ወግሮ መግደል ነው ኢየሱስ ደግሞ ይህን የአምላክ ሕግ ሊለውጥ አልመጣም ይህንን አቋሙንም በማቴዎስ ወንጌል በምዕራፍ 5 ቁጥር 17 እስከ 19 እንዲህ በማለት ገልጿል እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡ እንግዲህ እነዚህን የኢየሱስ አስተምህሮዎችና መመሪያዎች የሚከተሉና የሚተገብሩ ክርስቲያኖች የት አሉ እንዲያውም ክርስቲያን ነን የሚሉት እነዚህን ሕጎችና ትእዛዛት ሲጥሱ ነው የሚታዩት ክርስቲያኖች ምን እንደሚሉ ታውቃላችሁ እኛ በሕግና በትእዛዛት የታሰረን የተወሰነን ሳንሆን በጌታ አምላክ ምህረት የምንኖር ነን ይላሉ ይግረማችሁ ኢየሱስ እንዲህ ያላቸው እነርሱ ግን በሱ ምህረት ነን የምንኖረው የምንድነው ይላሉ ግን ታውቃላችሁ ኢየሱስ በዚህ በአባባሉ ከትእዛዛቱ አንዷን እንኳን ብትጥሱ ዋጋ የሌላችሁና በሱ ዘንድም ተቀባይነት እንደሌላችሁ እየነገራችሁ ነው የኢየሱስ ተከታዮችም ነን አትበሉ አይደላችሁ እኔ እንደምጸልይ ጸልዩ እኔ እንደተገረዝኩ እናንተም ተገረዙ እኔ የአሳማ ስጋ እንደማልመገብ ሁሉ እናንተም እንደዚያው አድርጉ ብሏል እናንተ ግን የኢየሱስን አደራ በልታችሁታል እየተከተላችሁት አይደለም ልትከተሉትም አትፈልጉም እኛስ አዎ እኛ ሙስሊሞች የኢየሱስን መንገድ በመከተል እውነተኞቹ ክርስቲያኖች ነን እንዲህ ስንል ክርስቲያኖች ጥቃት የምንሰነዝርባቸው አይነት አድርገው ሊያስቡ ይችላሉ እያነሳን ያለነው ግን የአደባባይ ሚስጥር ስለሆኑ ጉዳዮች ነው እኔ ያቀረብኩ ያለሁትም ፀሐይ የሞቀውን ግልጽ የሆነ እውነታ በቤተ ክርስቲያናት ዛሬ ምን እየተካሄደ ነው ቀሳውስቱ ምን ላይ ነው የተሰማሩት የአንግሊካን ቤተ ክርስቲያን በቅርቡ አዲስ 10 ትእዛዛት እንደጻፈች ሰምታችኋል ቤተ ክርስቲያኒቷ እነዚህን 10 ትእዛዛት ያወጣችው ቪካሮች ማለትም ቀሳውስቱን ስነ ስርዓት ለማስተማር ነው ይህም ቀሳውስት ምእመናትን ሲያጽናኑም ሆነ ሲያማክሩ መከተል ያለባቸው ደንቦችን የሚመለከት ነው ለቀሳውስቱ ከወጡት ትእዛዛት የመጀመሪያው እንዲህ ይላል ማንኛውም ቄስ ወጣት የሆነችን ሴት ማስተናገድ የለበትም ይላል ይህ አንደኛው ነው እዚህ ላይ እኔ የምጠይቀው ወጣት ሴት ሲሉ ምን ማለታቸው ነው ወጣት ሲባል ምን አይነት ወጣት የ50 ወይም የ60 ዓመት ሴትስ ብትሆን ያበቃላት አሮጊት ልትሆን ይሆን እኔ ስንት ዓመቴ ይመስላችኋል 78 ዓመቴ ነው ግን የሸመገልኩ ይመስላችኋል
no. እኔ 78 ዓመቴ ሲሆን ባለቤቴ 75 ዓመቷ ነው። እውነቱን ልንገራችሁ ሁለታችንም ገና ነን፣ አላረጀንም። አንዳንዴ ባለቤቴን እንደ ቀልድ አድርጌ አየሽ አሁን አንቺ እያረጀሽ ነው፣ እኔም እያረጀሁኝ ነው እና እንዲሁ የምትረዳሽ አንዲት ወጣት ሴት ባመጣ ምን ይመስልሻል ስላት ምን እንደምትለኝ ታውቃላችሁ? እገድላታለሁ። አሁንም መልሼ እንድታግዝሽም ነው ብዬ ለማግባባት ብሞክርም አሁንም እኔ እሷን እገድላታለሁ ስትለኝ አይ እንግዲህ እቤቴ ውስጥ ግድያን ማስተናገድ አልችልም ብዬ በዚሁ ረክቼ በመኖር ላይ እገኛለሁ። ስለዚህ ወጣት ስንል ምን ማለታችን ነው? ወጣትነታችሁ የምታስቡትና የምትፈልጉትን ያህል ነው። ሌላው መመሪያው ላይ በሌሊት ሴት ማስተናገድ እንደማይችሉ ተናግሯቸዋል። ሌሊት ሲባል እላፊው ስንት ሰዓት መሆኑ ነው? አንድ ሰው የሆነ ነገር ለመፈጸም ቢሻ ገና ሳይመሽ ከሰዓት በኋላ ለምሳሌ በ11 ሰዓት ቢያደርገው ማን ሊከለክለው? እኩለ ሌሊት ድረስ ምን ያስጠብቀዋል? እንደገና ደግሞ አቀማመጥን በተመለከተ የተቀመጠው መመሪያ አለ። አንዲት የቄሱን መጽናኛና ምክር የምትፈልግ ሴት ወደ ቄሱ ዘንድ ስትመጣ ቄሱ እንዴት መቀመጥ እንዳለበት የሚያዘው ነው። ድሮስ ቢሆን ቄሱ በሶፋ ላይ እግሩን ዘርግቶ ሊያናግራት ኖሯል? ቄሱ ልብሱን እንዴት በስነ ስርዓቱ መከናነብ እንዳለበት እየተነገረው ነው። ይሄ ብቻም አይደለም። ቄሱ ባለ ጉዳዩን ሴት ሲያማክራት ወይም ሲያጽናናት ሁለቱ ያሉበት ክፍል ውስጥ ያለው መብራት በደንብ የበራ መሆኑን ማረጋገጥ አለበት የሚላል። በእውነትም አዳዲስ 10 ትእዛዛት ዛሬ ከ2000 የክርስትና ዓመታት በኋላ ሚስቶቻችሁና ልጆቻችሁ ያልሆኑ ሴቶችን እንዴት ማስተናገድ እንዳለባችሁ ቤተክርስቲያን ትምህርት እየሰጠቻችሁ ነው። በአገሬ ደቡብ አፍሪካ እያንዳንዱ የአፍሪካ ጎሳ ዙሉም ሆነ ሆዛ፣ ቹዋና ከዛምቤዚ ወንዝ በታች ያሉ የአፍሪካ ነገዶች ሁሉ ፎኒፓ የሚባል ለሴቶች ክብር የሚሰጡት ደንብ አላቸው። እነዚህ ህዝቦች እንግዲህ የራሳቸውን ባህል ጠብቀው የሚኖሩ ጥንታዊ ማህበረሰብ ናቸው። እነዚህ ህዝቦች ለሴቶቹ ነፃነትና ክብር በመስጠት ከሴቶቹ ጋር መቀላቀልን አይደግፉም። ክርስቲያኖችስ? አዎ ክርስቲያኖች በአንድ እጃቸው መጽሐፍ ቅዱስን አንግበው በሌላ እጃቸው የእያንዳንዱን ሰው ሚስትና ሴት ልጅ ሸጎጥ አድርገው የሚሄዱ ናቸው። ይህ ጥንታዊ አፍሪካዊ ነገድ ግን ለሴቶች የሚገባውን ክብር ያውቃል፣ ተገንዝቧል። ክርስቲያኖች ግን ገና ይቀራቸዋል። ይሄ አፍሪካዊ ሴቶች ክብር እንደሚገባቸው ጥንትም ገና ነጮች አገሩን ሳይወሩትም ያውቃል። አሁንም ባህሉን ጠብቆ አውቆ እየኖረ ነው። ክርስቲያኖች ግን ዛሬ ከ2000 ዓመታት በኋላ ለመንፈሳዊ ጉዳይ ቤተክርስቲያን የሚሄዱ ሴቶቻችሁን እንዴት ማስተናገድ እንዳለባችሁ አዲስ 10ቱ ትእዛዛት እየተቀረጹላችሁ ነው። ችግሩ ምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ምን እንደሚል ስለማታነቡ። መጽሐፍ ቅዱስ ትናንሽ ሕፃናትን ከመንካትና ማባለግ በአንገታችሁ ጥርብ ድንጋይ ቢንጠለጠል ይሻላል በማለት የዚህ አይነት አድራጎት የሚፈጽሙ ሰዎች መገደል እንዳለባቸው ያሳስባል። ግደሏቸው ይላል። ታዲያስ እኔ ለመጠየቅ የፈለኩት ይህ አንድ ሰው 4 ሚስቶች ማግባት ይፈቀድለታል ስለሚባለው ጉዳይ ነው። ይህን ማድረግ ከፍተኛ ጾታዊ አድሎን የሚያንጸባርቅ ስለሚመስለኝ በትንሹም ቢሆን ቢብራራልኝ ፈልጌ ነው። It's a little bit off the subject. ይህ ትንሽ ከርዕሱ ያፈነገጠ ጥያቄ ይመስለኛል። ሆኖም ሸህዲዳት ለጥያቄሽ ምላሽ የሚሰጡ እንደሆነ ልጠይቅ። ጥያቄሽ ትንሽ ከርዕሱ ውጪ ቢሆንም ለማብራራት ፈቃደኛ ሆነዋል። አረቦች ወደ አሜሪካ ወይንም ወደ እንግሊዝ ሲሄዱ ምዕራባውያኑ መጀመሪያ አረቦቹን ምን እንደሚጠይቋቸው ታውቃላችሁ? ከሳውዲ አረቢያ ነው የመጣኸው? አረቡም አዎ ሲለው ምን ያህል ሚስቶች ይኖሩ ይሆን ይለዋል። በአንድ ወቅት ሼህ አብዱል ከሪም ቢንላዲን የሚባል ጓደኛዬ ወደ አሜሪካ ሄዶ አሜሪካውያኑ እንደለመዱት ለመሆኑ ስንት ሚስቶች አሉ ሲሉት የሰጣቸው ምላሽ የሚከተለው ነበር። አብዱል ከሪም ቢንላዲን ለአሜሪካውያኑ እኔ እንኳን አንዲት ሚስት ነው ያለችኝ፣ ግን ደግሞ ይሄ ፖሊጋሜ ከአንድ ሚስት በላይ ማግባት
መፍትሄ የሚሆነው ለኛ ሳይሆን ለእናንተ ነው። ህብረተሰባችሁን ዞር ብላችሁ ተመልከቱ። በሀገራችሁ አሜሪካ ሴቶች ከወንዶቻችሁ በቁጥር በ7.8 ሚሊዮን ይበልጣሉ። እያንዳንዱ ወንድ አሜሪካዊ ቢያገባ እንኳን 7.8 ሚሊዮን ሴቶች እድሜ ልካቸውን ባል አያገኙም ማለት ነው። እንደምናውቀው ደግሞ ሁሉም ወንድ አያገባም። ወንዶች ለምን እንደማያገቡ የተለያዩ ምክንያቶች ያቀርባሉ። ይሄ የታወቀ ነው። እኔ ባለፈው አንድ እድሜው 35 ዓመት የሆነ ወጣት አገኘውና አግብተሃል ወይ አልኩት። እስካሁን ድረስ እንዳላገባ ሲነግረኝ ችግርህ ምንድነው? ምን ሆኖ ነው ያላገባው? ጤና ትክክል ነው? ዶክተር እንዲያይ ትፈልጋለህ? እንዴት እስካሁን አታገባ ካልኩት በኋላ በልና ተከተለኝ። አንዲት የጓደኛችን ልጅ አለች፣ ቆንጆና የተማረች ናት። ቤተሰቧም ጥሩ ቤተሰብ ነው። ከዚህ ቤተሰብ ላስተዋውቅህ ብየው ወደ እነርሱ ቤት በመጓዝ ላይ ያለን ደጃፋቸው ሲደርስ እግሩን ያዘው። ይህ ወጣት ለምን ማግባት እንደማይፈልግ ምናልባት ለራሱ ያውቀዋል። ሊነግረኝ ግን አልፈለገም። ምናልባትም በአእምሮ እስካሁን ያለፈበትን ህይወት ሲያሰላስል ከእንግዲህ ይቅርብኝ፣ አልፎብኛል፣ አልቆልኛል ብሎ ተስፋ ቆርጦም ሊሆን ይችላል፣ አይታወቅም። ወንዶች የማያገቡበት በርካታ ምክንያቶችን ሊደረድሩ ይችላሉ። ሴቶች ግን ከዚህ ይለያሉ። ሴቶች በተፈጥሯቸው ጥበቃና ከለላን ስለሚፈልጉ ስነ ልቦናዊ ፍላጎታቸው ይህ ስለሆነ በአብዛኛው ባል እስከሆነላቸው ድረስ ማንንም ቢያገቡ ብዙ አይጨነቁም። ስለዚህ እያንዳንዱ ወንድ እንደማያገባ ይታወቃል። ወደ ታሪካችን ስንመለስ በአሜሪካ ሁሉም ወንዶች ቢያገቡ እንኳን እንደዚያም ሆኖ 7.8 ሚሊዮን ሴቶች ትዳር አያገኙ። ይሄ ብቻ አይደለም። በዚህች ሀገር 25 ሚሊዮን ግብረ ሰዶማውያን እናንተ ጌይስ የምትሏቸው ሰዎች ይገኛሉ። አስቡት፣ 25 ሚሊዮን ግብረ ሰዶማውያን አስሉት። እንግዲህ ሌሎች ተጨማሪ 25 ሚሊዮን ሴቶች ባል የማግኘት እድላቸው አከተመ ማለት ነው። ሌላ ችግርም አለባቸው። በእስር ቤት ከሚገኙት የእስር ቤት ነዋሪዎች መካከል 98 ከመቶ ወንዶች ናቸው። ስለዚህ አያችሁ፣ መሰረተ ሰፊና ለተጠናወታችሁ ደዌ መፍትሄ የሚያስፈልጋችሁም ለዚህ ነው። ለዚህ ደግሞ መፍትሄ የሚሰጣችሁ ኢስላም ብቻ ነው። ከአንድ በላይ ማግባትን እያነሳችሁ በእኛ ላይ ትስቃላችሁ፣ ትሳለቃላችሁ። ግን መሳቅና መሳለቅ ያለባችሁ በራሳችሁ ላይ መሆን ነበረበት። በራሳችሁ ላይ ብትስቁና ብትሳለቁ ይሻላል በማለት ምላሽ እንደሰጣቸው ነግሮኛል። እስልምና ከአንድ ሚስት በላይ ስለማግባት ምንድነው ያለው? ቁርአን ከሴቶቻችሁም የመረጣችሁትን 2ም 3ም 4ም አግቡ፣ ግን ደግሞ በመሐከላችሁ ፍትህን አንጠብቅም ብላችሁ ስጋት ቢገባችሁ አንዲትን ሚስት ብቻ አግቡ ነው የሚለው። በምድር ላይ አንዲትን ሚስት ብቻ አግቡ በማለት የደነገገ ከሃይማኖት ቅዱሳን መጻሕፍት ውስጥ ቁርአን ብቻ ነው። እንደዚህም ሆኖ በዓለም ላይ ካሉት ቅዱሳን መጻሕፍት ውስጥ አንዲትን ሚስት ብቻ አግቡ የሚል መመሪያ ያለው ቁርአን ብቻ ነው። Thank you very much. እሺ፣ እዚህ ጋር ያለው ወንድሜ አሰላሙ አለይኩም ሚስተር ዲዳት። በአንድ ወቅት የይሖዋ ምስክሮች ከሆኑ ክርስቲያኖች ጋር ስለ እስልምና ስንወያይ ነበር። መጀመሪያ እቤቴ የመጣው አንድ ሰው ብቻ ነበር። በሁለተኛው ቀን ሚስቱን፣ በሶስተኛው ቀን ደግሞ ልጆቹን ጭምር ይዞ መጥቶ ነበር። ይሁን እንጂ ለነዚሁ ሰዎች ከቁርአን ከምዕራፍ 3 አንቀጽ 61 العمران it says فمن حاجك فيه من بعد ما جاءك من العلم فقل تعالوا ندعو أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل إلى الله فنجعل لعنة الله على الكاذبين የሚለውን ሳነብላቸው እርግማን እያወረድክብን ነው ብለው ለሶስት ቀንና ለሶስት ሌሊት ብቻ አይደለም ለሶስት ዓመታት ያህል እንደራቁኝ ነው። ይህን የቁርአን አንቀጽ ለወንድሞቼና ለእህቶቼ ሊያብራሩልኝ ይችላሉ? ይህ አንቀጽ የወረደበት ምክንያት ይመስለኛል በነብዩ ሰለላሁ ዐለይሂ ወሰለም ዘመን በተከሰተ አንድ ሁኔታ ነው። ማለትም ክርስቲያን ልኡካን ከነጅራን ወደ ነብዩ ዘንድ በመጡበት ወቅት ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን እንግዶች በመስጂዳቸው መስጂድ ነበዊ ውስጥ እንዲያርፉ አደረጉ። መስጂዱ በወቅቱ እንደዛሬው ሳይሆን ገና በሳር ክዳን የተሸፈነ ጣሪያ፣ በእንጨትና በጭቃ የተመረገ ግድግዳዎች ነበሩት።
ታዲያ ለሶስት ቀናትና ለሶስት ሌሊቶች በመስጂዱ ውስጥ አርፈው የተስተናገዱት ክርስቲያኖች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስለ ሃይማኖት እየተወያዩ ቆዩ። ውሏቸውም አዳራቸውም እዚያው መስጂድ ውስጥ ነበር። እሁድ ቀን መጥቶ ክርስቲያኖቹ ጸሎት ማድረስ ሲፈልጉ ነብዩ ጸሎታቸውን እዚያው መስጂድ ውስጥ እንዲያደርጉ ፈቀዱላቸው። የሚያሳዝነው ነገር ከዚህ ሁሉ መስተንግዶና ሃይማኖታዊ ውይይት በኋላ በክርስቲያን ልኡካንና በነብዩ ሰለላሁ ዐለይሂ ወሰለም መካከል የተካሄደው ውይይት በጥሩ ሁኔታ አልተቋጨም። ክርስቲያኖቹ ነብዩን በውሸት መወንጀል ጀመሩ። እሳቸው የሚናገሩት ሁሉ ሐሰት ነው እያሉ ማስተባበል ጀመሩ። ሰዎቹ ይህን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እሺ ይህ ከሆነ ማናችን እየዋሸን እንደሆነ ለመለየት ሁለታችንም የአላህ እርግማን እየዋሸ ባለው አካል ላይ እንዲወርድ የእርሱን እርግማን እንጠይቅ አሏቸው። ስለዚህ ጠዋት እናንተም ሆናችሁ እኔ ከቅርብ ሰዎቻችን ጋር ሆነን ገላጣ ስፍራ ሄደን እየዋሹ ባሉት ላይ የአላህ እርግማን እንዲወርድ አላህን እንጠይቃለን በማለት ተስማሙ። በበነጋታው ነብዩ ከዓሊ ከፋጡማ ከሐሰንና ከሁሴን ጋር ሆነው ከክርስቲያኖቹ ልኡካን ጋር ወደ ተቀጣጠሩበት ሜዳ ሲወጡ ግን ክርስቲያኖቹ የውሃ ሽታ ሆነው ቀሩ። አንቀጹ የወረደበት ምክንያት ይሄ ነበር። አንተም ይሄን ሞክረህ የተወሰነ ውጤት እንዳገኘህበት ነግረኸኛል። በርግጥ እንግዶችህን የምታስተናግድበት ሌሎች መንገዶችም ነበሩ። ምን እንዳደረግህ አላውቅም። አንድ ነገር የምጠይቅህ ግን ምስክሮቹ ወደ ቤትህ በመጡ ጊዜ ስልክ ቁጥሮቻቸውን ተቀብለህ ነበር? Did you get the home address of your visitors? You had them for 3 days, you say. They came. That's right, because we continue talking, so they came day after day. Right. But did you take their house? ስልክ ቁጥሮቻቸውን ተቀብለህ ነበር? Did you? በተከታታይ ቀናት ስንወያይ ስለነበረና እንገናኝ ስለነበረ በወቅቱ ይሄን አላደረኩም ነበር። አየህ እነዚህ ሰዎች ወደ አንተ ቤት መጀመሪያ ሲመጡ ስሞቻቸውን ስልኮቻቸውን መውሰድ ነበረብህ። ያናገረህ ሰው ተመልሶ ባይመጣ አንተ በቀጥታ ወደ ቤቱ ማምራት አለብህ። እያሳደድካቸውም ቢሆን ዳዕዋ ልታደርግላቸው ይጠበቅብሃል። በመጨረሻ አንተ ሰውዬ ከእንግዲህ የግቢያችንን በር ብታንኳኳ ጭንቅላትህን በጥይት እንበሰዋለን እስከሚሉ ድረስ ማለት ነው። አሰላሙ አለይኩም ሐምዛ እባላለሁ። ሼህ አህመድን ለመጠየቅ የምፈልገው ኢየሱስን በተመለከተ ነው። የሼህ አህመድ ኢየሱስ እንዳልሞተ ነግረውናል። ይህን እናውቃለን። ታዲያ የተሰቀለው ማን ነው? ኢየሱስ ካልተሰቀለና ካልሞተ ደግሞ ክርስቲያኖቹ ለማንና ስለምን ጉዳይ እየጸለዩ ነው? እዚህ ላይ የሙስሊሞች አቋም ግልጽ ነው። በሱረቱ ኒሳ ምዕራፍ 4 አንቀጽ 157 አላህ እንዲህ ይላል ወቀውሊህም ኢና ቀተልና አልመሲሐ ዒሳ ብኑ መርየም ረሱለላህ እኛ የአላህ መልእክተኛ የሆነውን የመርየምን ልጅ አልመሲህ ዒሳን ገደልን ይላሉ። አላህ ለዚህ ምላሽ ሲሰጥ ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ወላኪን ሹቢሀ ለሁም ግን ተመሳሰለባቸው ወኢነ الذين اختلفوا فيه لفي شك منه እነዚያ በዚህ ጉዳይ ላይ የተወዛገቡት ጥርጣሬ ውስጥ ናቸው። ማለሁም ቢሂ ሚን ዒልምን ኢላ ኢትባዕ ዘን በዚህ ላይ ቅንጣት ዕውቀት የላቸውም ጥርጣሬን ይሆናልንና ግምትን ከመከተል በቀር ወማ ቀተሉሁ የቂና በርግጥም አልገደሉትም ይልቅ አላህ ወደ እርሱ እንዲያርግ አደረገው። እኔ የማምነው ይህን ነው። እንዲሁም አንድ ክርስቲያን መጥቶ ኢየሱስ እኮ የሞተው ከኃጢአት ሊያነጻህ ነው ቢለኝ ይህን ሰው አላህ በነገረን መሰረት እምጠይቀው ለሚያወራው ጉዳይ ማስረጃ እንዲያቀርብልኝ ነው። ማስረጃ ብሎ የሚያቀርበው መጽሐፍ ቅዱስን እንደሆነ ደግሞ ይታወቃል። እሱ መጽሐፍ ቅዱስን እንዳቀረበ እዚያው መጽሐፍ ቅዱስ ላይ ተመርኩጄ ኢየሱስ ተሰቅሏል የሚሉትም ሆነ የሞተው ከኃጢአቶቻችን ሊያድነን ነው የሚለው መጽሐፍ ቅዱሳዊ መሰረት እንደሌለው አስረዳዋል። ኢየሱስ ስለመሰቀሉ የሚተነትነውን የቪዲዮ ካሴት ከአዳራሹ በር ላይ ታገኛለህና ይህን ካሴት ገዝተህ ተመልከተው።
ሙሉ ታሪኩን እዚህ ካሴት ውስጥ ታገኛለህ። እሺ ወደሚቀጥለው ጥያቄ እናልፋለን። እኔ ለማወቅ የፈለኩት ቀደም ብለው የተጠቀሱት አዳዲሶቹ 10 ትእዛዛት ከየት እንደተገኙ ነው። እኔ ራሴ የአንግሊካን ቤተክርስቲያን ተከታይ ነኝ። እስከማውቀው ድረስ ግን 10ቱ ትእዛዛት ስለመቀየራቸው የማውቀው ነገር የለም። እኛም እንደ ሙስሊሞች ሁሉ እነዚያኑ 10 ትእዛዛት በመከተል ላይ ነን። ስለ አዳዲሶቹ 10 ትእዛዛት ከየት እንደመጡና መች ስራ ላይ እንደዋሉ የሰማሁት ነገር ስለሌለ እንዲያብራሩልን እፈልጋለሁ። እነዚያ 10ቱ ትእዛዛት አመጣጣቸው ከአንግሊካን ቤተክርስቲያን ነው። እኔ ያገኘኋቸው በመኖርበት የደርባን ከተማ በሚታተሙ ጋዜጦች ላይ ከወጡ በኋላ ነው። የተዘገበበት ጋዜጣ ኦሪጂናል ቅጂ ይዤ ስለመጣው ለማየት ከፈለግሽ ያረፍኩበት ሆቴል መጥተሽ ልታየው ትችያለሽ። 10ቱን ትእዛዛት ያወጡትና ያጸደቁት እኛ ሳንሆን ወይንም ከቤተክርስቲያኗ ተራ አማኞች ሳይሆኑ ራሳቸው የቤተክርስቲያኗ የላዕላይ ካህናት ናቸው። እነሱ ናቸው ህጎቹን ቀርጸው ቀሳውስት እንዲመሩባቸው ያቀረቡት። ትእዛዛቱ የመጡበት እነዚህ ጋዜጦች ከእኔ ጋር ስላሉ ላሳይሽ እችላለሁ። መመሪያዎቹን ያወጡት እዚህ አውስትራሊያ ካለው አንግሊካን ቤተክርስቲያን ወይንስ? አይ እዚህ አውስትራሊያ ያሉት አይደሉም። ከዚያው እንግላንድ ነው ምንጩ። ለነገሩ ቀጥለው ወደዚህ ወደ አውስትራሊያ መምጣታቸው አይቀርም። እሺ ወደሚቀጥለው ጥያቄ እናልፋለን። ሚስተር ዲዳት እንደምን አመሹ? ጥያቄን ከማቅረቤ በፊት ትንሽ ነገር ለማለት እፈልጋለሁ። የዛሬዋ ምሽት ለኔ ትርጉም ያላት ምሽት ናት። ከዚህ በፊት ሰምቼ የማላውቃቸው ብዙ ጉዳዮችን ለማወቅ ችያለሁ። ከ10 ወይም ከ15 ዓመታት በፊት ሙስሊሞችን በኢየሱስ ታምናላችሁ ወይ ብዬ ብጠይቃቸው አይ በፍጹም አናምንበትም ይሉኝ እንደነበረ አውቃለሁ። ያኔ ዕውቀት አነስተኛ ሊሆን ስለሚችል ዛሬ ምሽት የሰማሁት ሙሉ በሙሉ ከዚያ የሚለይ ነው። አንድ ነገር ግን ለማስገንዘብ የምፈልገው ማንም ሰው በኢየሱስ አምናለሁ የሚል ሰው መጠመቅ እንዳለበት ነው። ወደ ጥያቄ ስገባ በቁርአን ውስጥ በ19ኛው ሱራ 33ኛና 34ኛው አንቀጽ ላይ ኢየሱስ በተወለድኩበት ዕለት ሰላም ተሰጥቶኛል፣ በመሞትበትም ሕያው ሆኜ በመቀሰቅስበትም ቀን በእኔ ላይ ሰላም ይስፈን፣ የመርየም ልጅ ኢሳ ይህ ነበር ይላል። ታዲያ ኢየሱስ ሕያው ሆኜ በመቀሰቅስበትም ሲል እንደሚነሳና እንደሚመጣ አያረጋግጥምን? ይህን ያልኩት እኔ አይደለሁም፣ ቁርአን ነው። እዚህ ላይ ማብራሪያ ቢሰጡኝ። በቅድሚያ ለሰጠኸኝ አጭር ምክር አመሰግናለሁ። ለዚህ ጥያቄ ቅድም ምላሽ ተሰጥቶ ነበር። ሆኖም ግን ሼህ አህመድ ደግመው ሊያብራሩልህ ይችላሉ። እኛ ሙስሊሞች አምላክ ኢየሱስን ከነ ህይወቱ እንዳሳረገው እናምናለን። ኢየሱስ እስካሁንም ድረስ በህይወት ነው ያለው። ተመልሶ ወደዚህች ምድር በህይወት ይመጣል። እንደ ማንኛውም ሰው እዚሁ ምድር ላይ ሞትን ይቀምሳል። እንደ ማንኛውም ሰው እንደገና ይቀሰቀሳል። ስለዚህ ኢየሱስ በተወለድኩበት ዕለት ሰላም ተሰጥቶኛል ሲል ያው ኢየሱስ መቼ እንደተወለደ የምታውቁት ነው። በመሞትበትም ሲል ኢየሱስ ዳግም ሲመጣ ያቺ ለማንኛውም ፍጡር የማትቀረውን ሞት እንደሚቀምሳት ያመለክታል። ኢየሱስም ቢሆን ለእያንዳንዱ ሰው ማንም ሆነ ማን የማትቀረውን የሞት ጽዋ የሚጎነጭ ይሆናል። ስለዚህ እንደ ማንኛውም ሰው የሚሞት ይሆናል። ሌላው ህዝብ ከሞት ሲቀሰቀስ በፍርዱ ቀን ኢየሱስም ከህዝቡ ጋር ከሞት ይቀሰቀሳል። ይሄው ሌላ ቀጣይ ጥያቄ ያለው ካለ የኔ ጥያቄ ቅድም እሳቸው ወላጆችን መታዘዝ ግዴታ ነው ያሉትን አስመልክቶ ቤተሰቦቼን እምቢ ብዬ ነው ሰልሜ ወደ እስልምና የገባሁትና ወላጆቼን በመጻረር ወደ እስልምና በመግባቴ ኃጢአት እየሰራሁኝ ነው ማለት ነው? ኃጢአተኛ እንዳልሆንስ አሁን ምንድነው ማድረግ ያለብኝ?
ያንቺ ስጋት እንደገባኝ ያለ ወላጆች ፍላጎት በመስለምሽና ወላጆችሽን ለማቅናት ምን ማድረግ አለብኝ የሚል መሰለኝ። ይህ ከሆነ የሱለይማን ጥበብ የሚያስፈልገው ጉዳይ መሰለኝ። በቁርአን ውስጥ ለችግርሽ መፍትሄ ተቀምጧል። እኔ ቀደም ብዬ በጠቀስኩት ሱረቱል መርየም ወይም የማርያም ምዕራፍ ውስጥ የኢብራሂም ታሪክ ተጠቅሷል። ኢብራሂም የአምላክ ሰው ነበር። ስለ አምላክም በራሱ በማሰላሰል ትክክለኛ ግንዛቤና ዕውቀት ላይ የደረሰ ሰው ነበር። አባቱ ደግሞ ጣዖት አምላኪ ነበር። ይህን ታሪክ በምዕራፍ 19 አንቀጽ 51 እንዲህ የሚል ታሪክ ተነብያለሽ። ኢብራሂምን ከመጽሐፉ ውስጥ አውሳ ኢነሁ ካነ ሲድቀን ነቢያ እርሱ እውነተኛ ነቢይ ነበረ። إذ قال لي آبه ለአባቱ እንዲህ አለ፣ አባቴ ሆይ የማይሰማንና የማያይን አንዳች ነገር የማይፈይድልህን ጣዖት ለምን ታመልካለህ ባለው ጊዜ የሆነውን አስታውስ። ኢብራሂም ቀጥሎ يا أبتي oh my father إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا አባቴ ሆይ አንተ ያልደረሰህ ዕውቀት ደርሶኛል፣ ስለሆነም ተከተለኝ ቀጥተኛውን ጎዳና እመራሃለሁና። ኢብራሂም 4 ጊዜ በተከታታይ አባቴ ሆይ ብሎ ለአባቱ ካለው ውዴታ እዝነትና አክብሮት የተነሳ እንዲሁም ከጀሃነም እሳት ሊያድናቸው አባቴ እያለ አምላክ ያልሆነ ነገር እንዳያመልኩ ቢማጸናቸውም አባትየው ምግባረ ብልሹ ጣዖተኛ ስለነበሩ ኢብራሂምን قال أراغب أنت عن آلهتي يا إبراهيم አማልክቶቼን ሸሸህን? ከዚህ አድራጎትህ ካልታቀብክ እወግርሃለሁ፣ ከእንግዲህ ካጠገቤ ራቅ አለው። ለዚህ የአባቱ ዛቻ የኢብራሂም ምላሽ ለስለስ ያለና ማንኛውም ለወላጆቹ ጥሩ የሆነ ልጅ በአርአያነት መከተል ያለበት ነው። ኢብራሂም ለአባቱ ሰላም ላንተ ይሁን፣ ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኔ እጅግ አዛኝ ነውና በማለት ለአባቱ ከአጠገብህ መሆኔ የሚያስከፋህም ከሆነ ከአንተም ከወገኖችም ከአላህ ሌላ ከምታመልኳቸው ጣዖታትም ራሴን አግልዬ ከዓይኖችህ ርቄ ጌታዬን በብቸኝነት አመልካለሁ የሚል የተረጋጋ ምላሽ ሰጥቷቸዋል። በዚህ መጽሐፍ በቁርአን ምዕራፍ 19 አንቀጽ 41 ጀምሮ ይህን ታሪክና ከስሩ የተጠቀሱ ማብራሪያዎችን ብታነቢ ለወላጆቹ ጥሩ የሆነ ሰው አማኝ ያልሆኑ ወላጆቹን በፍቅር በማግባባትና በምክንያታዊነት እንዴት ማናገር እንዳለበት ትገነዘቢያለሽ። ወላጆችን ማክበር አለብሽ፣ መውደድና መንከባከብ ይጠበቅብሻል። ግን ደግሞ በአንቺና በፈጣሪሽ መካከል ያለው ጉዳይ ግን ይሄ እነርሱን አይመለከትም። በእነዚህ ጉዳዮች ላይ ጣልቃ ሊገቡብሽ አትፍቀጅላቸው። እነርሱ በእምነትና ክህደት ዙሪያ ወደማይሆን መንገድ ሊከቱሽ የሚሰጡሽን ምክርና ሰበካ ወዲያ ትጥይዋለሽ። ማንኛውም አይነት የማታለያ ዘዴያቸውንና ጫናቸውን ለመቀበል መፍቀድ የለብሽም። ይህም ሆኖ ግን አባትሽና እናትሽ ናቸውና በፍቅር በአክብሮትና በእዝነት ተንከባከቢያቸው። You have a Quran like this? በእምነት ጉዳዮች ግን የሚሉሽን መስማት የለብሽም። ቁርአን ላንቺ ችግር የሚለው ይህን ነው። በነገራችን ላይ የዚህ አይነት ቁርአን አለሽ። ይሄ ቁርአን ካለሽ ምዕራፍ 19 አንቀጽ 51 52 53ን ብታነቢ እምነትሽን ወላጆችን በሚመለከት መከተል ያለብሽን አቋም በዝርዝር ትረጃዋለሽ። You love them and you respect them. That's what the Quran says. ጥያቄ ለመጠየቅ የሚፈልጉ ሰዎች በሚቆሙበት ሰልፍ ላይ ብዙ ሰዎች አይታዩም። ይህም ሆኖ ጠያቂዎች ወደ ቦታው መጥታችሁ እንድትጠይቁ ላለው የሚቀጥለው ጠያቂያችን በዚህ በኩል ያለው ወንድማችን ይሆናል። My question about the miracle of ለሼህ አህመድ አንድ ለማስታወስ የፈለኩት ነጥብ ነበረ። በኢየሱስ አፈጣጠር ተአምር ላይ የአዳምና ሔዋን መካከል ያለው ተአምርና ትስስርን ይመለከታል። ሔዋን ያለምንም ጾታዊ ግንኙነት ከአደም ተፈጥራለች። በሔዋን አፈጣጠር ላይና በሁለቱ መካከል የነበረውን ሁኔታ ስንመለከት ከተአምርም ባሻገር የአላህን የላቀ ጥበብ እንገነዘባለን። ልክ እንደዚያው አላህ ከወንድ ከአደም ሔዋንን መፍጠር እንደቻለ ሁሉ ከሴት ደግሞ ወንድን መፍጠር ችሏል።
በእነዚህ በሁለቱ ተአምራት መካከል ስላለው ተመሳሳይነት አስተያየት ቢሰጡ። Can you comment to me, please? Thank you. Just a minute, brother. ይቅርታ ጥያቄውን እንደ ሙስሊም ነው ወይንስ እንደ ክርስቲያን ነው ያቀረብከው? ሙስሊም ነኝ። Muslim. ክርስቲያን ብትሆን ኖሮ የተለየ መልስ በሰጠውህ ነበር። No, I say that because now you see this is ይህን ያልኩት እንደው ይህ ሁሉ የምናወራው መሰረት ስላለው ጉዳይ ነበርና ነው። ይሄ ሁሉ ጸጉር ስንጠቃም አያስፈልግም ነበር። ክርስቲያን ብትሆን ይሄ ጉዳይ በመጽሐፍም ተቀምጧልና ይሄው ነው ባልኩህ ነበር። የኢየሱስንና የአደምን አፈጣጠር በተመለከተ አላህ ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም፣ ይህ ማለት በአላህ እይታ የኢሳ አፈጣጠር ከአደም አፈጣጠር ጋር ሲታያይ የተለየ ነገር የለበትም። خلقه من تراب ከአፈር ፈጠረው ثم قال له كن فيكون ከዚያም ሁን አለው ሆነም። ስለዚህ ኢየሱስ ክርስቲያኖች እንደሚሉት አምላክ ወይንም የአምላክ ልጅ ቢሆን ኖሮ ምንም አይነት አባትና እናት የሌለው አደም ከኢየሱስ የሚበልጥ አምላክ በሆነ ነበር። ክርስቲያኖቹ ግን ሌላ የመከራከሪያ ነጥብ ነው የሚያቀርቡት። አደም እኮ የተፈጠረው ከአፈር ነው የሚል። እሺ ትክክል ናቸው። አሁን ከዚያው ከመጽሐፍ ቅዱስ ውስጥ አንድ ሌላ ገጸ ባህሪ እንምዘዝላቸው። ይህ ገጸ ባህሪ በአፈጣጠሩ ከአደምም ሆነ ከኢየሱስ የሚበልጥ ነው። በአዲስ ኪዳን በዕብራውያን መጽሐፍ ውስጥ ስለተጠቀሰው ገጸ ባህሪ የምታውቁት ነገር አለ? አሁን ክርስቲያኖችን የምጠይቀው ይህን በዕብራውያን ምዕራፍ 7 ቁጥር 1 የተጠቀሰውን ገጸ ባህሪ ከአደምም ሆነ ከኢየሱስ እንደሚበልጥ የተነገረለትን ገጸ ባህሪ ማን እንደሆነ እንድትነግሩኝ ነው። መልሱን የሚያገኝ ካለ እዚህ ጋር ለሽልማት የሚሆኑ መጽሐፎች አሉ። ይሄ በአፈጣጠሩ፣ በውልደቱ፣ በአኗኗሩ፣ በአመጣጡ ከኢየሱስ የሚበልጠው ማን ነው? እንድትንጫጩ አልፈልግም። እጅ መባውጣት ብቻ መልሱ። እሺ ዛጋ ማን? መሐመድ አይደለም። እህቶቼ ሞክሩ። እሺ እህቴ መልከ ጸዴቅን ለማለት ፈልገህ ነው? እሱ ከሆነ ከአምላክ ከኢየሱስ የሚበልጥ አይደለም። አሁንም ይህ አወላለዱ፣ ምንጩ፣ ዘሩ ወደ ዓለም የመጣበትና ከዓለም የሄደበት ሁኔታ ከኢየሱስ ክርስቶስ እንደሚበልጥ የተጠቀሰለት ይህ ሰው ማን ነው? የዚህ አይነት ማንም የለም። ማንም? እርግጠኛ ነሽ? እሺ ሞክሩ። እናንተ ሰዎች ብዙ ማስታወስ አትችሉም ልበል? ይህ ሰው እኔ መልከ ጸዴቅ ነው ባይ ነኝ። ይህን እኔ ሳልሆን መጽሐፍ ቅዱስ የተናገረው ነው። በመጽሐፍ ቅዱስ ዕብራውያን ምዕራፍ 7 ቁጥር 1 የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ የሳሌም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ተብሎለታል። እንግዲህ ምን ቀረው? አምላክ በሉት እንጂ። ምንም አይነት አባትና እናት መጀመሪያም ሆነ መጨረሻ የሌለው ኃያሉ አምላክ ብቻ ነው። የኢየሩሳሌም ካህን መልከ ጸዴቅ ግን አምላክ ብቻ የሚያሟላው መስፈርት ተሰጥቶታል በራሳቸው መጽሐፍ ቅዱስ ውስጥ። እንዲህ ከሆነ እናንተ ኢየሱስን ሳይሆን ማምለክ ያለባችሁ መልከ ጸዴቅን መሆን ነበረበት። ምክንያቱም ኢየሱስ ቢያንስ እናት ነበረችው። አዎ ለ9 ወር በሆዷ የተሸከመችው እናት ነበረው። ከዚያም ወለደችው። በ8ኛው ቀንም እንደማንኛውም ሕፃን ተገርዟል። አዎ ኢየሱስ በ8ኛው ቀንም እንደማንኛውም ሰው ተገርዟል። እንደማንኛውም ጽንስ በእናቱ ሆድ ሰንብቶ ነው የተወለደው። ይሄ መልከ ጸዴቅ የተባለው ካህን ግን ተመልከቱ፣ አባት የለው፣ እናት የለው፣ መጀመሪያም የለው። ኢየሱስ መነሻ ነበረው። በናዝሬት ጋጥ እንደተወለደ ተነግሮናል። ስለዚህ ኢየሱስ ለ9 ወራት በእናቱ ማህፀን ውስጥ ከኖረ በኋላ ተወልዷል። በ8ኛው ቀንም ተገርዞ 30 ዓመት ሲሞላው ሰዎች አባረውና አሳደው ከያዙት በኋላ በሚስማር ቸንክረው እንደሰቀሉት ይነግሩናል። በእርግጥም ኢየሱስ ግልጽ የሆነ መነሻና መጨረሻ አለው። ይሄ መልከ ጸዴቅ የተባለው ካህን ግን አባትም ሆነ እናት የሌለው መነሻም ሆነ መጨረሻ የሌለው ዘላለማዊ ነው ተብሏል። እሱ ልክ እንደ አምላክ መሆኑን
በራሳችሁ መጽሐፍ ቅዱስ ውስጥ ተገልጿል። ታዲያ ምን ትጠብቃላችሁ? እሱን ለምን አታመልኩትም? ከኢየሱስ ይልቅ እሱ መመለክ ይገባዋል። He deserves to be worshipped. የመጨረሻውን ጥያቄ እቀበላለሁ። እሺ እዛ ጋር ያለሽ እህቴ። በኢስላም ሴቶች የሚከበሩት ሲከናነቡ ብቻ እንደሆነ ያስተምራል ተብሎ ተነግሮኛል። እኔ ደግሞ መከናነብ የሴቶች የመጨቆን ምልክት አድርጌ ነው የምመለከተው። ለምንድን ነው ሴቶች የግድ መከናነብ የሚያስፈልጋቸው? ለወንዶቹ ድክመት ሲባል ሴቶች እንዲከናነቡ ማድረግ ፍትሃዊ ነው? ራሳቸውን ላልሸፈኑ ሴቶች ኢስላም ክብር አይሰጥም ማለት ነው? የኢየሱስ እናት ማርያም ስትከናነብ ነበር? የራሳችሁ መጽሐፍ ቅዱስ መጽሐፋችሁ ምን እንደሚል ታውቂያለሽ? አዎ ጳውሎስ የማይሸፋፈኑ ሴቶችን በተመለከተ ሲያሳስብ ሴቶች ጸጉራቸውን መሸፈን አለባቸው፣ ጸጉሯንም የማትሸፍን ሴት ከገጠማችሁ እሷን ያዟትና ጸጉሯን ላጯት ብሏል። ይህን የሚለው የራሳችሁ መጽሐፍ ቅዱስ ነው። ጸጉሯን ገልጣ የምትሄድን ሴት ጸጉሯን ላጯት ይላል መጽሐፍ ቅዱስ። ሴቶች በአግባቡ መልበስ እንዳለባቸው ሲደነግግ ይሄ ብቻም አይደለም። መጽሐፍ ቅዱስ አንዲት ሴት በቤተ ክርስቲያን ውስጥ ስትሆን አፏን አትክፈት፣ ጸጥ ትበል ብሏል። ለነገሩ ቤተ ክርስቲያንም ሆነች ህዝባችሁ ይህን ሁሉ አያምኑበትም፣ አይከተሉትም። ይህን ባለመከተላችሁም ራሳችሁን ለአደጋ እያጋለጣችሁ ነው። በአሜሪካ ኒውዮርክ ከተማ ውስጥ ከመሸ በኋላ የየትኛውም ሴት ህይወት ላይ አደጋ እንዳንዣበበ ነው። በፈረንሳይ ደግሞ ከዚህም የባሰ ነው። ሴቶች በጠራራ ፀሐይ ሳይቀር በየመንገዱ ተገደው ይደፈራሉ። አላፊ መንገደኞች ሳይቀሩ ይሄ የተለመደ ነገር ነው ብለው እያዩት እየሳቁ ያልፋሉ። መንገደኞቹ ምናልባትም ተገዳ እየተደፈረች ያለችው ሴት ራሷን እያስደሰተች ነው ብለው አስበው ይሆናል። አስቡት፣ በሴቶቹ ተገደው መደፈር ህዝቡ ሲዝናና። ምክንያቱም ሴቶቹ ተገላልጠው ገላቸውን እየጋበዙ ነው። ወንዶቹ ምን ያርጉ? አየሽ፣ በራሳችሁ ላይ አደጋ እየደቀናችሁ ነው። ጭምትነት ማንን ገደለ? ለምሳሌ ሴት መነኮሳትን ተመልከቺ። የሮማ ካቶሊክ ሴት መነኮሳትን ማለት ነው። ማን ነው እነርሱን ዞር ብሎ ለመተናኮል የሚነሳሳ? ማን አለ? ይህን ለማድረግ አይደለም ለሁለተኛ እይታ እንኳ የሚጋበዝ የለም። የኢየሱስ እናት ማርያም ብቻዋን ብትመጣ ማንም ሰው በሴሰኛ አይኖች የሚመለከታት አይኖርም፣ በአግባቡ ስለምትሸፋፈን። ግን እህቴ፣ እነዚያ በየባህር ዳርቻው ላይ የሚዝናኑት በዚያ ቢኪኒያቸውን ታንጋዎቻቸውንና ጂስትሪንግ ለብሰው ማን ሊለቃቸው? እንደኔ ያለ ሽማግሌ ሳይቀር እዚያ አካባቢ ያዘወትር መወስወሱ አይቀርም። እውነቴን ነው የምላችሁ። እኔ ራሴ በእነዚያ ሴቶች አጠገብ ብሆን ውስጤ በስሜት መንደዱ አይቀርም። እንደዚያ አይነት ቦታ አልሄድም እንጂ ይሄ ለወንዶች ሁሉ የተፈጥሮ ጉዳይ ነው። አምላክ እንደዚያ አድርጎ ፈጥሮናል። አላህ በቁርአኑ ውስጥ በምድር ላይ ካሉት ነገሮች ሁሉ ወንዶችን ይበልጥ የሚማርኩት ሴቶች እንደሆኑ ገልጿል። ሰዎች የሚፈሩት ከምንም አብልጠው የሚወዷቸውን ነገሮች እንዳያጡ ነው። ከነዚህ ተወዳጅና ምድራዊ ነገሮች ሚን ኒሳ ሴቶች በቁጥር 1 ተጠቅሰዋል። ከዚያ ወልበኒን ወንዶች ልጆች ተብሏል። ለምሳሌ እኔ 11 ወንዶች ልጆች ቢኖረኝ የራሴ የሆነ የእግር ኳስ ቡድን ወይንም የክሪኬት ቡድን መመስረት እችላለሁ እል ይሆናል። والبنين النمبر 3 والقناطر المقنطرة من الذهب والفضة. ቀጥሎ የወርቅና የብር ክምችት፣ የእርሻ ስፍራዎች፣ ያጌጡ ፈረሶች ወዘተ እያለ ሰዎች ከፍተኛ ዋጋ የሚሰጧቸውን ነገሮች ቁርአን ይዘረዝራል። ከነዚህ ነገሮች ግን በቁጥር 1 የተቀመጡት ሴቶች ናቸው። ቁርአን በዚች ምድራዊ ቆይታ ላይ ወንዶችን ከምንም በላይ የሚወሰውሱት ሴቶች መሆናቸውን አረጋግጧል። ለምዕራባውያን ጓደኞቼም ቢሆን እምላቸው ነገር ቢኖር ተጨባጩ እውነታ ይሄ ነው ከማለት በላይ ላሳምናቸው የማደርገው ጥረት የለም። ይህን ለራሳቸው የሚገነዘቡት ይመስለኛል። አንድ በራሴ አገር ደርባን ከተማ ያየሁትን ልንገራችሁ። በዚህ የዛሬውን ፕሮግራም እንቋጫለን። በደርባን ከተማ ሉሲና ሞተሮቿ የሚባል ያገለገሉ ተሽከርካሪዎች የሚሸጥበት ኩባንያ አለ። ኩባንያው እነዚህ እኛ ትራንስ የምንላቸው መኪኖች ይሸጣሉ። ታዲያ ይሄ ኩባንያ በሚያወጣቸው የህዝብ ማስታወቂያዎች ላይ ሁሌም አንዲት በቢኪኒ ሆና ተጋልጣ
በመኪናው አናት ላይ ቁጢጥ ብላ የምትታይ ሴት አለች። እኔ እዚያ ላይ ምን እንደምታደርግ አላውቅም። ሌላ በዚያው ከተማ ጂኖትስ የሚባል ኩባንያ አለ። ኩባንያው የእርሻ መሳሪያዎችን ነው የሚነግደው። ታዲያ ኩባንያው በሚዲያ በሚያስተዋውቃቸው ትራክተሮች ላይ እንዲሁም አንዲት በቢኪኒ ሆና ተጋልጣ ደገፍ ብላ የምትታይ ሴት ታያላችሁ። እነዚህም ምዕራባውያን የምጠይቀው ይህች ብጣሽ ጨርቅ ለብሳ በትራክተሩ ላይ የተፈናጠጠችው ሴት ካገለገለ ትራክተር ጋር ምን የሚያገናኛት ጉዳይ ኖሮ ነው? ሾፌሩ ምናልባት እሺ ከትራክተሩ ጋር ሊቀረጽ ይችላል። የሴቷ ሚና እዚህ ጋር ምንድን ነው? በማስታወቂያው ላይ ትራክተሩ ሲሄድ ሴቷ ስትንገዳገድ ያሳያል። ይህን ለማሳየት ነው? አይደለም። ሌላው ደግሞ አለ። የቢኤምደብሊው ማስታወቂያ ነው። ቢኤምደብሊው ትንሽ ከመርሴዲስ ቤንዝ ይሻላል ተብሎ የተመረተ የቤት መኪና መሆኑን ታውቃላችሁ። በንግድ ውስጥ ስላልሆንኩ ከዚያ በላይ ልነግራችሁ አልችልም። ራሴን በተመለከተ ከድሮ ጀምሬ ቮልክስዋገን ቤትስ ነበረችኝ። 120 ሺህ ማይል ተጉዤባት በኋላ ስቀይር የነበርኩት እነዚህ ሆኖ ቤትልሶች ነበር። ኩባንያው በኋላ በጎልፍ ሲተካት እንዲሁ ጎልፍ 1 እና 2 ይዣል። ወደ ገረመኝ ማስታወቂያ ልመልሳችሁና ይሄ የቢኤምደብሊው መኪናዎችን የሚሸጠው ኩባንያ በአንድ የከተማይቷ ጋዜጣ ያወጣው ማስታወቂያ አይቼ ገረመኝና ማስታወቂያውን አነበብኩት። ታዲያ በዚህ የቢኤምደብሊው የቤት መኪና ማስታወቂያ ላይ ልክ እንደ ቅድሙ አንዲት ታንጋ እናንተ ጂ ስትሪንግ የምትሉትን ለብሳ የመኪናውን የፊት ኮፈን ተደግፋ ቆማለች። ከስሯ ምን የሚል ማስታወቂያ እንደተጻፈ ታውቃላችሁ? ሌትስ ድራይቭ ሄር ናው፣ አሁኑኑ ይህችን እንንዳት የሚል ነበር። አድርጉ። ሴትዮዋ መኪናውን ከልላ ቆማለች። ለራሷ ተጋልጣና ራሷን አጋልጣ ከስሯ ይህችን አሁን እንንዳት ተብሎ ተጽፏል። ተመልከቱ ራሳችሁን ወደ ምን አይነት አዘቅት እየነዳችሁ እንዳላችሁ። የምዕራቡ ዓለም ሰው ለነገሩ ሚስቱ እናቱን ሴት ልጁን ጭምር ለቁሳዊ ጥቅሞች ከሸጣቸው ሰንብቷል። በሴቶች ክብር እየነገዱ ነው። ለዚህ ነው ሚስቱ ተዋናይ ሆና ራቁቷን በየስክሪኑ ስትጎበኝና ወደ አስገድዶ መድፈር ህዝቡን ስትሰብክ ለራሷ ተገዳ ባትደፈር እንኳን ህዝቡን ወደዚህ ወንጀል ስታነሳሳ ብትመለከቷት እንደው በሷ ተዋናይነትና አክተር መሆን ደስተኛ ትሆናላችሁ። በእውነትም ይህ ምን አይነት ክፉ ደዌ ነው። አልহামዱሊላህ እኛ ሙስሊሞች እስካሁን በዚህ በሽታ አልተለከፍንም። ራሳችንንም ከዚህ አይነት የተቃወሰ ህይወት ለማራቅ ጥረት እናደርጋለን። ራሳችንን እንጠብቃለን። ምናልባትም እነዚህ ነገሮች ለናንተ መደሰቻዎቻችሁ መዝናኛዎቻችሁ ሊሆኑ ይችላሉ። እንድትተውት ልናስገድዳችሁ አንችልም፣ ምርጫችሁ ነውና። ግን በእሳት እየተጫወታችሁ መሆናችሁን እወቁ። ስለዚህ ልጄ አድራጎቶቻችሁ አሁን ዋጋን እያስከፈለሽ እንዳለ ሁሉ ወደፊትም ገና ብዙ ዋጋ ትከፍሉበታላችሁ። ይህ አይቀርላችሁ። Well, I'm afraid that brings tonight to a close. እንግዲህ የዛሬ ምሽት ፕሮግራማችንን በዚሁ እናጠቃልላለን። አዝናለሁ፣ ምንም ማድረግ አልችልም። ሸኻችን 78 ዓመታቸው ነው። እርግጠኛ ነኝ ባይነግሩንም እስካሁን ሳይደክማቸው አልቀረም። ከዚህ በላይ ልናደክማቸው አይገባም። ለዚህ አስደሳች አዝናኝና አስተማሪ ትምህርት ሼህ አህመድ ዲዳትን በአላህ ስም እናመሰግናቸዋለን። አሚን።